ጅቦ ነው ስሙ ባለው የብረቱ ስም ጅቦ ነው በዛ በጅቦ እናስራለን ስለኝ እንኳን ጅቦ ቀርቶ ባባ ጅቦ ይሰሩኝ ብዬ መልሰጣውት በኋላ እጁን ዘረጋና ሂድ ከዚህ ሂድ ወደ እስር ቤት ተመለሱ ሰው እስረኞች ሁሉ ነበሩ ከዛ በኋላ ጉር ተባለ በዛ ስፍራ ቆየሁኝ ከዛ በኋላ ወደ አዲስ አበባ ቤት መጣው ያን ጊዜ በሱ ይፈጭ ነበርና ቃሊቲ ጠላል እስረኛ ነው ተብዬ ወደዛ ሄድኩኝ ከዛ በኋላ ተፈታው በ71 እና 72 ወደ መስሪያ ቤት ተመለስኩኝ አትንሽ ደክሜ ነበር በዛ ከተመለስኩኝ በኋላ እንደገና በመስሪያ ቤት ደግሞ እንደገና ማርክሲዝም ሌኒዝም ጥናት ውይይት ክበብ አለ በዛ ጊዜ ደግሞ ይሄ ገጠመኝ እዛም ደግሞ በቃ አሁን ከዛ ከእስር ቤት ታውቶ መመስከር ጀመርኩ እዛ መስከር እየጀመርኩኝ ከዛ እዛም ችግር ተፈጠረ እንደገና ከዛ ደግሞ እንደገና ማስጠንቀቂያ ተሰጠኝ ከዚህ በኋላ ሰራተኞቻችን ትበክላለህ ሰራተኞችን ከምትበክል አንተ እናስወግዳለን እኔ አልበከልኩም እኔ ጌታ ኢየሱስ ክርስቶስን አድኖኛል ፈውሶኛል ስለፈወሰኝ ነው የምናገረው አድኖኛል ከምጥል በሽታ አድኖኛል ብዬ እኔ ዝም ብዬ እናገር እንግዲህ አንተ የኢምፐሪያሊዝም ሃይማኖት ይዘህ እናስወግዳለን እና አለፉኝ በዛን ጊዜ ማስጠንቀቂያ ሶጠራ ሰጡኝ መጨረሻ ላይ አንድ ነገር ሆነ ስድስተኛ ፎቅ የኢሳፓ ዋና ጻፊ ነው ባላ ተጠራው እዛ ቦታ የመንግስቱ ኃይለ ማርያም ፎቶግራፍ ፍለፊቱ አለ ክላሽ አለ ሽጉጥ ከጎኑ አስቀምጧል አንድ እግሩን በአንድ እግሩ ላይ አድርጎ እየተሽከረከረ ስማለኝ ሰራተኞቻችን እየበከልክ ከምታበላሽ እናስወግዳለን ስለዚህ በአንተ ምክንያት ሰራተኞቻችን አይበላሽም ስለኝ አይ እንግዲህ እኔ ተፈውሻለሁ ብዬ ዝም ብዬ ወጣሁት ከሰዓት በኋላ ነው የመስጠንቀቂያ ሰጠኝ ለሊት ሲጸልይ አደርኩ ጌታ ሆይ አሁን እንግዲህ ተነግሮኛል አሁን ወደ አንተ መምጣቴ ነው እባክህ በደሌን ኃጢአቴን ይቅር በለኝ እያልኩኝ ለሊት ሲያለቅስ ነው አደርኩት እንደሚገሉ አውቃለሁ እንደምረሸና አውቃለሁ በድንገት ነው ወስዱት ብዙ ወንድሞቻችን ታስሯል ብዙ ወንድሞቻችን ተገለዋል በዛስ ጊዜና ሰዓት እኔ አሁን ቀጥታ እንደምሞት በቃ ራሴ አሁን ወደ አንተ እመጣለሁ ይቅር በለኝ ብዬ ለሊት ሲጸልይ አደርኩ ጧት መስሪያ ቤት ሲገባ ሴቶች ቀድሞ የገቡ ሴቶች አሉና እዛ ገብቶ ሻርባቸውን አፋቸው ላይ አድርጎ ከዛ በኋላ በቃ ከንፈራቸውን ይመጣሉ ምንድነው ምን ሆናችሁ እንዴ ጓድ ግርማ እኮ ሞታሉ የትኛው ነው ጓድ ግርማ እንዴ የሳፓ ሊቀመንበር ነበርዋል እንዴት ሊሞት ቻለ ከሰዓት በኋላ እኔ መሰጠኝና ውስጤ ሐሴት ደስ ይለኛል ነገር ግን ሰዎቹ እንዴት እኔ እኮ ማታ ትሞታለህ ተብያለሁ እሱ እንዴት ሊሞት ቻለ ብዬ ራሴ ደነገጥኩ ከዛ በኋላ ያው ተሰበሰቡ የቱን ለሊት ማነው 4 ኪሎ አምሽቶ ካሳንቺስ ነው ቤቱ እዛ ቆይቶ ወደ ቤቱ ሲመለስ ወዳውኑ ሆስፒታል ተወሰደ ዘውዲቱ ሞተ ተብሎ አሁን እሱ ሆስፒታል የት ነው አለ ኢየሱስ ሬሳ ሆስፒታል ዘውዲቱ ነው አሁን ያው ባለስልጣኖች እርስ በርሳቸው ተጣሩ አባ ሁሉ ተገዛ ስላሴ ቤተክርስቲያን ሊቀበር ከዛ በኋላ ወደ ከዘውዲቱ ሬሳ ሊናወጣ ያ መስሪያ ቤታችን ባልደረባ ስለሆነ ወደዛ ይሄን ሬሳውን ማን ያውጣ ሬሳውን ከዛ ማን ያውጣ ከዛ በኋላ አንድን ወንድም እና አልኩት ገብቼ የጓድ ግርማ የሚል እዛ ጽሁፍ ላይ ያለና ከዛ በኋላ ያንን ሬሳ ሳጥኑን ተሸክመን ወጥተን እኔ ገላ አላስታወልኩ ከዛ በኋላ ተቀበረ እግዚአብሔር በዛ ውስጥ አሳለፈኝ ከዛ ልደታ መካነ ኢየሱስ ከዛ ጊዜ ዝግ ነበረን ልደታ መካነ ኢየሱስ ሄድኩኝ ከዛም በኋላ መንፈስ ቅዱስም ተሞላው ከዛ በኋላ እግዚአብሔር ኃይለኛ ቅባት በውስጥ የፈሰሰ በዛስ ወደ ጸሎት ክፍል ሄዳለኝ እዛ በቃ አሁን እኔ ሲጅት ሲንበረከክ አጋንንቶቹ ይጮሃሉ በዛ እግዚአብሔር ድንቅና ተአምራት አደረገ እንዴት በዛ ውስጥ ይያለው ይሄ ሁሉ የሆነ በ67 68 9 ወደ በዚህ መካከል ውስጥ እሱ ተቀበረ በአመቱ ለካ ዋና ጋር ሄዶ እንዲፈረምና ከተፈረመ በኋላ እርምጃ ወሰድብኝ ዋና መጣና
ታደሰ የምትባለው አንተ ነኝ አለ። ዋና ነው አዛዡ። መስሪያ ቤት ድረስ መጣ። አዎ እኔ አንተ ማርክሲዝም ሌኒኒዝም ወዛደር ነህ እና ስለዚህ የተቀበልክ ሰው ነውና ተነግሮኝ ደብዳቤ አንተ ደብዳቤ በፊቴ ቀርቦ እኔ አነጋግራለሁ ብዬ ነው። ብፈርም ኖሮ በዛን ጊዜ ያልቅልኝ ነበር። እኔ ጠይቃለሁ ሁኔታውን ጠይቃለሁ ብዬ ነው ደብዳቤውን ቁጭ ያደረኩት። እውነት ይሄ ነገር እንደዚህ ሆኗል ወይ አለኝ። በኋላ አወኩና ወዳ ነው ትዝ አለኝና ስም ነው አልኩት። 2 ጊዜ መለሰ። አሁን እውነት ነው አሁን እዛ ውስጥ እና ሆኗት ልክ ነህ አለኝ። በሶስተኛ ጊዜ ስማ ለመሆኑ አለ በሶስተኛ ጊዜ ምን አይነት ብር ቢሰጡ ነው ምን አይነት ገንዘብ ቢሰጡ ነው እዚህ ውስጥ የገባ ስለኝ እኔ እኮ ገንዘብ አልሰጡኝም፣ ነገር ግን ነፍሴ እረፍትን አግኝታለች አልኩ። ከዛ በኋላ ምንም አልተናገረም። እሱ አንጋቾች ያሉ በሲቪል ነው የመጡት። እሺ ተመልሼ እመጣለሁ ብሎ ሄደ። ከዛ በኋላ እሱም አልተመለሰም። እኔ በቸርች ከዛ ፕሮግራም ተጀመረ። በዛ ስፍራ ድንቅና ተአምራት ይሆናል። እኔ ነኝ በዛ ስፍራ የማገለግለው በጸጋ። ስለ መንፈስ ቅዱስ አይታወቅም። እግዚአብሔር ዝም ብሎ አፈሰሰ። አጋንንቶች ይወጣሉ። ከአራቱ ማዕዘን ህዝቡ ይጎርፋል። ሌላ ቸርች ተዘግቷል። በዛ ስፍራ ድንቅና ተአምራት ሲደረግ በዛ ስፍራ ደግሞ ስደት ተነሳብኝ። ይሄ በኬንያ በኩል የመጣ የሚያዘልል መንፈስ እየተባለ በቢሮ እየተጠራው ብዙ መከራ ተቀበልኩኝ። በዛ ስደት መጣ። መጨረሻ ላይ ብዙ ህዝብ ተፈወሰ። ከሆስፒታል እየመጣ ሬሳ ሁሉ ይድን ነበር። ከጥቁር አንበሳ እየተመጣ ከክፍለ ሀገር ሁሉ ሰው እየመጣ ይድናል። በቃ የመንፈስ ቅዱስ በቃ እንደ ጉድ ነው ይፈሰሰ። ስለ መንፈስ ቅዱስ ትምህርት የማናውቀው ነገር የለም። መንፈስ ቅዱስ ራሱ እናድራለን። ቀን ሙሉ ስናገለግል እንውላለን። በዛ ስፍራ ግቢ ሞልቶ በስክሪን ነበር እንደማገለግለው መካነ ኢየሱስ ልታ መካነ ኢየሱስ በዛ ስፍራ በዚህ ነገር እየሆነ ነው። መጨረሻ ላይ 7 እና 8 ግሩፕ በዛ ቸርች ራሱ ተከፋፈሉ። በእኛ ላይ ግሩፕ ተነሳ። እንደገና መጨረሻ ላይ ግራ ሲገባቸው ያንተን አገልግሎት አንፈልግም ቴዎሎጂ ስላልተማርካሉ ከዛ በኋላ ወጣ። ልክ በ86 በቃ መስሪያ ቤት መንፈስ ቅዱስ በቃ ለአገልግሎት ይውጣልኝ። እኔ ምንም ነገር የለም። በቤተ ክርስቲያን ተሰድጃለሁ። አሁን ደግሞ መስሪያ ቤት ደሞዝ ገና አንድ ልጅ ነው የተወለድኩት። እንዴት አድርጌ ነው የምወጣው? ከቤተ ክርስቲያን ተባረሬ እንደገና ከመስሪያ ቤት ደግሞ አሁን ሲወጣ ምንድነው መሆኑ አልኩኛ። ከዛ በኋላ አንድ ጊዜ ብቻ በድምፅ ቢሮ ገብቼ ቁጭ ውጣ ስራዬን ትሰራለህ። አሁን መጨረሻ ላይ አለቀስኩና ወደ 7ኛ ፎቅ ሄጄ ጌታ ሆይ እስርም ቢሆን ችግርም ቢሆን የፈለገ ነገር ይለፍብኝ እችላለሁ፣ አንድ ነገር ግን እለምንሃለሁ እባክህ የሰው እጅ ብቻ እንዳታሳየኝ፣ የሰው ፊት እንዳታሳየኝ፣ ለማኝ እንዳታደርገኝ ብዬ እያለቀስኩ ይህን ጸለይኩኝ። ከዛ በኋላ ወጣሁኝ። አሩሲ ነገሌ ቃለ ሕይወት ወርኩ። በዛ ስፍራ ትልቅ ስፍራ በዛ ስፍራ ተሰራ። ወደ ምድረ በዳ ገባው። ከዛም በኋላ በቃ ተለየው። እኔ እነሱ ማንንም አላስከተልኩም። ከዛ በኋላ ሰዎቹ ካንተ ጋራ ወደ ካንተ ጋር ምን ይላል ብዙዎቹ ጸሎት ግሩፖች የተጠራሁት እኔ ነኝ። ድምጽ ሰማሁት እኔ። እናንተ እዛው ቸርቻችሁ ሁኑ፣ እኔ ብቻዬን በቃ ወጥቻለሁ፣ ማንንም እንዲከተለኝ አልፈልግም ብዬ ወጣሁኝ። በምድረ በዳ ብዙ ነገር እግዚአብሔር በሕይወቴ የሰራ በዘመናትና በአመታት በምድረ በዳ እግዚአብሔር በድንቅና በተአምራት ሰራ። ከዛ አንድም ሳልቸገር የሰው ፊትም ሳላይ ቤት ክራም እየተከፈለ ክፍለ ሀገር ሁሉ እየሄድኩ ሱቃላ ሁሉ ሄጃለሁ። አጋንንቶች ይወጣሉ። በድንቅና በተአምራት በምድረ በዳ በክፍለ ሀገር እየሄድኩ በፈረስ እየሄድኩ በዚህ ውስጥ ነው እግዚአብሔር እያሳለፈኝ። መጨረሻ ያው አንድ እንትን ያለፍኩት ነገር አለና ልክ ያድግ በ83 አካባቢ ነው የገባ። ያኔ ነገር ሁሉ ተገለበጠ። እኔም ከዛ መንገድ ወጣ። እነሱ እንደገቡ አካባቢ ነው ለመንገድ ወጣሁት። እግዚአብሔር ነገሮቹን ለዋወጠ። በራሴ ራእይ ህይወት ምንጭ የሚል ራሴ በተሰጠኝ ራእይ ያችን ከፈትኩ። በ5 ሰው ነው የተከፈትኩት። ተከታይ የለም፣ ግሩፕም የለም፣ ትፎዞም የለም። አንድ 5 ሰው አዘጋጅት። ከዛ በኋላ ከዛ ፕሮግራሜን ቀጠልኩ። እስካሁን ድረስ እግዚአብሔር በድንቅና በተአምራት አኖረኛልና አሁን እግዚአብሔር ይመስገን እያገለገልኩ ነው፣ እየሰራው ነው።
አልተራብኩም፣ አልተጠማሁም፣ በቤት ዳም አልተያዝኩም። እግዚአብሔርን ጤንነትን ሰጥቶኛል። ምንም በሽታ አንድ ጊዜ ብቻ በቃ እግሬም ታሜ ነበር። እንደገና እግሬ ሲታዝ ደግሞ እንደገና ያው ኮሌራ በዚህ ታሜ ነበር። በዛ ስፍራ አንተም በዛ ስፍራ ነበርክና በአንተ መኪና እየተገለገልክ በዛ ስፍራ ፕሮግራም ልትካፈል መጥተህ ይሄን አገልግሎት ስላየ አይቴ ስለነበረ በዛ ስፍራ አንተ እየተመላለስክ ብዙ ድንቅና ታምራትን በዛ ስፍራ ስለምሰራ አንተ ራስህ ምስክር ነህ። በዛ ስፍራ ቦታ ሸራ ነው፣ አፈር ነው። የሚመጡት ደሆች ናቸው፣ ምንም የሌላቸው ሰዎች ናቸው። ሬሳ ይዞ ይመጣል፣ ህፃናቶች ደሆች ይመጣሉ። ከዛ በኋላ እነሱ ደግሞ ይፈወሳሉ። እግዚአብሔር ደግሞ እኔ ጠራሁት ለደሆቹ ነው ብሎ ነው ጠራኝ። ከዛ በኋላ እኔ ውስጤ ደግሞ የመኪና የቤት ምን ነገር በውስጤ የለም። እኔ የተሰጠኝ ራእይ ምንድነው? ሰዎች እንዲድኑ ነው፣ ሰዎች እንዲፈወሱ